የኔ ፍቅር በቃ ዋጋስችልሽ መጥቶሽ አንተ ደግሞ እስከዛ አሻጭታታለሽ። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺ ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለስም ለ100 ዓመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተ ማል ለኔ እኮ ጓደኛ ሚስት ነኝ። አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት እሱ ነተና ታዲያ አንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ አላደርግም። ታውቂያለሽ እኔ ቻር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረክ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞረው እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ አልሽ? አዎ፣ ግን እሱን ሳበፈጥሪ መለየት አለብኝ። መጣ እና ልሻለሁ ዋጋ እሱልሽ መጣ። አይ መሄድ አለብኝ። ምን ነው እናቴ ደውላልኛል። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃው ነሻል ነው ምን? የስ ገላገልክ። ምን ያረክልኝ እና ያረኩት ዝግጁ ቦስ። እሺ የዛሬ ሚሽናችሁ ሰፈር ያስቸገረ ሰው አለ፣ እሱን ማስተካከል ነው። ምንም ችግር አለቃ። እዚህ እኮ ብዙ የሚስተካከል ነገር አለ እኮ፣ ብዙ ንፍጣም አለ እኮ። ምንድነው አንተ አላረህም? ባለፈው ምንድነው ራስ እንደ ትልቅ ንቃፍ ያላል? ምንድነው አንተ አለቃ ፊት ስትሆን ነው እንዴ ጉልበትን ታውጣው? እዛ ብቻችንን ስትሆን አታናግረኝም እንዴ? ኧረ አንተ በእናትህ ስራት እባካችሁ በስነ ስርዓት ስሩ። ጉሬላው ትመራለህ የሚሽን አመሰግናለሁ። አክብሮ አንተም አለቃ ምንም አይነት አሻራ ሳይገኝ እንዳልተጠራረክ ይሉምታ። አዎ ምንም አይነት አሻራ እንዳንቺ። ያንዴውን ብቻ በላም ታደለ ጉሬላው ሂድና ጉሬላ የምን ጉሬላ ነው? እና ታዲያ ምንድነው የምትለው? ይሄን የመሰለ ሰውዬ ምን ልናደርገው እንዴ? በቃ አየር ጋር ደውለን ሄሊኮፕተር እንዲልኩ አድርገን በመረብ ማጥመድ። በመረብ ካጠመድነው ማሰለምሻል ግብራን ደውረን በትራክተር ማሳረስ ይሻላል። ለማረም እኮ አንድ ነገር እኮ አንድ ነገር ለማረም ያሸንፋል። ሂደን እንኖረው የሚፈጥሩን ነገር ሰላም ነው እንዴ? እኔ በለዚህ ሰፈር ያፈሉትን አለላክ ያሉትን በጣም ያስቸግሩትን መጥቀጣቻ አንተ ነው እና ምን ፈለግ እንዴ? አይደለም እኮ ነው አንተ ምን ሆነ? አንተ ይታለ ዴለም እንዴ? አሬ ይሄ ማማ ለሚቱ ልጅ አባ እንዳለ በቃ አውዲቃለው እንዳለ ፈንጣጣ ሁሉ አለበት። ይሄ ልጅ በእናትህ ነው መድኃኒቱን አንዴ መድኃኒቱን አሁን ውስጥ እየሰጠው ወንድሜ አንተ ምን እንደሚያከራይቷ ፈረግሉ እንኳን በሰላም ወጣን። ቦዝን ራሱ መግደል ነው ይላስከትልን። አክሽን የኔ ፍቅር ካት የኔ ሸከ አንተ ዝንጀሮ ቁፍጠን ብላ ሰራ። ምን እንደ ወንጅ ልጅ ምን ያላዝዛል? ቁሪማ በስነ ስርዓት ስራ። ካሜራ ሮል አክሽን አገን የኔ ፍቅር ናስቲና አንተ ልትሰራ ነው አይደል? ታዲያ ለምን በስነ ስርዓት ማስ ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያለሁ። ዙሩ ይኸውልህ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። እሺ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንዴ ጀመርናትን እንጨርስ። እንደው መቃዲ ከራቱ በኋላ ጀመርናትን እንጨርሳለን። ና ግባ ና። ተሳሳት ለአንዴና ለመጨረሻ ጊዜ ነው ብትስ አክሽን የኔ ፍቅር ውጣ አንተ አሎሎ ራስ ውጣልኝ። በቃ ማታ አራሳለኝ ደውዬ አይሸትም አልኩ ብራዘር። ቆይ አረ እንደሰው ወገን መተናል፣ ዛሬም ገምተናል አለች ሴትዮዋ። ፎሎ እያደረጋችሁ በእናታችሁ አባ ልሸኝሽ። ወዴት ነሽ? እኔ ወደ ሳይማ ችግር የለውም። ማላስቸግር ከሆነ ነይ ቢያራስ መንገድ ነው ነይ አራስ እንዳታስብ። ወጣት የነብር ጣት ይባላል።
ነገር አለ እንዴ? ምን ኧረ ምንም አንተን ነው ጫንኩ ሌላ ነገር አልጫንኩ ምን ነገር አለ ወይ ውጭ ላይ ሆነ ሲሸትሽ የነበረ ነገር አለና መስታወቱ ዝቃተለ አትሰራም መስታወቱ ደግሞ እናትሽ ለዚህ ነገር ካልቀረ መስታወቱ ዝቃርክ ፍሬሽነር የለም ኤር ፍሬሽነር የለም ኤር ፍሬሽነር ማለት መቼም ነው ኧረ እኔ ምንም አልጠቀምም ምን ነው ይሄን ካል በጣም ይሸታል ምን ነው የሚሸተው የሆነ መኪና ውስጥ የሆነ ነገር አለ ይሸታል ካልሲ ምናምን ቼክ አድርገሻል አይ ምንም ይሸተኝ ነገር የለም ለዛ ይሸታል አልኩ በቃ ይሸታል እና ከሸተተ መውረድ ነው አሸኝቼም ይሸታልን ብለን እንሄዳለን ይባላል አይባልም በጣም ነው ለዚህ ነው ተመክረኛለህ እንዴ ድንጋይ ምን አባው ነው እንተዋወቃለን አሎ እያናገርኩ እንዴ አቁሙ ቆይሽ ቦታ ላይ ያዛን ቦታ ተላለን ያቁሙ የቱ ጋር ምን እሺ ነው ብራዘር እየመታኝ እኮ ነው ታውቃለህ እንዴ እንዳልጨምርልህ ምን ይሸታል የሚሸት ነገር አለ ምን ይገርማ የለን ይገርማ ይሸታል ድሮም ሰው ክብር አይወድለት ለምን አባክብር ነው የምታወራው ለምን አባክብር ነው የምታወራው አግኝተህ ልፈኝ ስላልከኝ ስለ ክብር ታወራለህ እንዴ ደግሞ አይደለ ይሸታል ትለኛለህ ምንም ይሸት ነገር አለ በጣም ይሸታል ያሾፍክ ነው እንዴ ማለት አቁመው እኮ በጭ ምናምን ትላለህ እንዴ ይሸታል አልከኝ አይሸትም አልኩ ብራዘር ቆይ ኧረ እንደሰው ኧረ በፕራንክ ነው ይኸው ካሜራ አለ አስቼ ነበር መፈጠፍት ፕራንክ አለ ደን ደግሞ መኪና ፕራንክ ነው ሽንት ቤት አለ ማንዳው እንዴት እንኳን ስራ ጀመርክ እንዴ? ዋው ደስ ይላል። ይሄን ልሸጠው ነው? ይሄን ጀመርኩ። በቃ ሰው ጠብቀኛል። ዋው አባባ አምጣ አንዱን ልቅመስልህ። ትገዛለህ? አዎ ገዛለሁ። አበረታቱኝ። እውነት ያው እኔም ከእናንተ ማን አለኝ? እሺ አበረታቱኝ። እሺ ልቅመሰው። ይሄ አዎ ሰው ዋው በጣም የሚጣፍጠው አንዱን አምጣ። እሱም ይቅመስ። ይቅመሰው። ሰው ይቅመሰው። አዎ እሺ ይሄው እንካ አንተ ጥሩ ነው። እንትን ነው በቃ ምን መሰለሽ ስራ ከሚያጣ እንጨረሽው። አዎ ይሄ ብዙም አይደለም። እስቲ ሌላ ስጠኝ ወይ እንቅመሽው። እሺ በቃ አምጣው። እሺ ነው በቃ እኔ ተበድሬው ነው ከሰው ጀምሮ። በጣም እኮ ነው የሚጣፍጠው። አዎ በጣም በቃ ለሱም ጨምርለታ። ጨረሰሽ? አዎ ጨረሰው። አዎ ስጪ። እሺ በቃ እንትን ነው። አዎ ለኔም ጨምርልኛ። አይጣፍጣል? በጣም ነው የሚጣፍጠው። እውነት? አዎ እሺ ለኔ ለልጄም እሷ ቀመሰች? አልቀመሰችም። ጩጬው? አዎ ትበላለች እሷ? አዎ በጣም ነው የምትወደው። እሺ እንኪ ማሚ በቃ እቺ ምን ብዬ ይዤ እወጣለሁ? ኧረ እንደዛ ከሆነ አምጣዋ። ትበላላችሁ? በሰርቪሱ አምጣ። በቃ ነገም ከሰው ተበድሬ እጀምራለሁ። እሺ በቃ እናመሰግናለን። እሺ በጣም ነው የምናመሰግነው። በቃ እኔ ኑሮ ከብዶኝ እውነት በቃ ራሴን ላጥፋ ያዘ። ኧረ አይዞን። አቺ ምን ትመስላለች እቺ ዘጊ። ቤቱን ለብቻ መያዝን የመሰለ ነገር የለም። ሰማይ አቤት። ፎጣ አምጪና ይሄን አዝጂ። እንዴ አንቺ በደፋሹ ላይ ምን በወጣኝ? አምጪና አዝጂ እኮ ነው የምልሽ። እንዴ
ወይኔ ጉዴ! ሜሪ ፎጣውን አቀብኝ። ሰበርሽው? የቃልዬን ስልክ ሰበርሽው? ቃል ምንድን ነው? ስልክህን ሰበረችልህ። ጭራሽ ትጮያለሽ? አንተ ምን አድርገን የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜ 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው? ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ። ወይዘሮ አረጋሽ ወይኔ ልጅ ጋሽ ከቤ እንዳሉት የኔ አባት ነው ፈለገኝ። ላይጠቅምሽ ላይጎዳሽ ከምታስቀምጪው ቤቱ ጋር ልግባ እባክሽ ተላጭ ስዳደቅ ቆሻሻ ቀይሪ ከዚህ ምሮ ዛሬ አስተማሪ አልመጣም እንዴ? ማን ነው? ሄሎ ማይ። አቤት። ትምህርት ቤት መቆየት አልፈልግም፣ እባክሽን ውሰጂኝ። አንቺ ያምሻል እንዴ? አስተማሪ እኮ ነሽ። በሆነስ ጉድ ሞርኒንግ ክላስ፣ እንዴት ናችሁ? ማለት ይችላል። ዛሬ እንግዲህ እንደተለመደው ነው የምንማረው። የመጀመሪያውን ፔሪድ ሞቅ እናደርገዋለን ማለት ነው። እሺ። የጳውሎስና የሜላት ፊልም በስንተኛ ዓመተ ምህረት ነው የተጀመረው? መስከረም 25 2018። ጎበዝ ልጅ፣ አጨብጭቡለት። እሺ ፊልሙ ላይ በፍጹም የሚለው ማለት ሜላት። ጎበዝ፣ አጨብጭቡላት። ጎበዝ እጅ። ኦኬ ለከተሰፈ ክላስ እንገባው። እሺ ፊልሙ ላይ ሲናደዱ እንዴት ነው የሚሉት? ጎበዞች ሁላችሁም ለራሳችሁ አጨብጭቡ። ጎበዝ ልጅ። ምን አይነት ክላስ ነው? ቆይ ከትምህርቱ ጋር ምን አገናኝ? አንተ አዲስ ነው መሰለኝ። እሺ ቲክቶክ ላይ የሚመታው ማን ነው? ምን ቲክቶክ ላይ የሚመታው ማን ነው? የሚመታው? ኧረ እኔ አላቅም። ማን ነው? ፖሊስ? አታውቅም? ይሄንን ራሱ አታውቅም? አዶናይ ነው። ይሄ ቀላል ጥያቄ እኮ ነው። ቀላል ጥያቄ ራሱ አያውቅም። ይሄ ቀላል ጥያቄ እኮ በጣም ቀላል ጥያቄ። ተማሪዎቼ ጎበዝ ናቸው። ሁሉንም መልስ ይመልሳሉ። ገባ? አሁን ተማሪዎቼን ያቸው። ይሄ ሰውዬ ምንድን ነው የሚለው? ምንድን ነው የሚለው? ጎበዞች ለራሳቸው አጨብጭቡ። እሺ አሁን ምን ይባላል ይሄ? ጎበዝ ልጅ እንደዛም ይላል። አየህ አሁን እየመጣህልኝ። እንግዲህ ምንድን ነው እንዴ? አላበዛችሁትም እንዴ? በእርግጥ ክላስ አይደለም ግን ምሮ መማሪያ ያዛችሁት። እኮ ከትምህርቱ ጋር አይገናኝም እኮ እንዴ። እውቀት የለም እኮ። የት አለ እውቀቱ? ኤክስኪውዝ ሚ እውቀት ምን እንደሆነ አላሳይህ? ታሚ ኦንግር አጨብጭቡ ለራሳችሁ። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ፣ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለው ለአናዝ ደንበኛችን። እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለህ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙት እኔ አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝም የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት እኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ። ክቡር ዳኛ፣ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ፣ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ፣ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይኸው መስሎ ነው። ከኔ እጅ ማንም ነው ማያስጥል። ክቡር ዳኛ፣ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣረ ግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ፣ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ
መተናል። ዛሬ ደግሞ መንገድ ላይ ሰውን ሸኛችሁ እንላለን። ያገኘነውን ሰውን ሸኛለን። መኪናዬ በጣም ነው የሚሸተው። ይሄ መንገድ ላይ ይሄ እንደ ማዳበሪያ የሚጠቀሙት ነው። ይሄንን እናስቀምጣለን። የእነሱን ሪያክሽን እናያለን። ጥንብ እየሸተትን እንሄዳለን። እንግዲህ እንችለዋለን። ሌትስ ጎ። አንድ ቆንጆ ልጅ አለች። እሷን ደግሞ ተረጋግጣችሁ እማ ልሸኝሽ ወዴት ነሽ? የት ነይ ግቢ። ፀሐይ ከሚመታሽ ብዬ እኮ ነው። እኔማ ደግሞ ሊፍት ሰጥቼሽ ጋቢና እንደመቀመጥ ኋላ ትቀመጫለሽ። ምን አይነት ዘመን ይደረሽ? መስኮቱ ስለማይወርድ ነው። ተበላሽቷል። ይሸታል ወይ እግርሽ ወይ ጫማሽ ምናምን ወይ አልታጠብሽ ይሆናል። ኧረ ጭራሽ አይልም፣ አይሰራም እኮ በእግሬ ብሄድ ከብት አይደለም እናቴ። ወዴት ልሄድሽ? እሺ በቃ ምን ነው ምንድን ነው የሚሸተው? እኔ ኧረ ምን የሚሸት ነገር ሸኝቼሽ ሸተተኝ ብለሽ ወደ ላይ ካለሽ ፌስታል ያማል። ዳቁምልኝ፣ መኪናውን አቁመው። ደግሞ ይሸታል ታያለሽ። እንዴ ነው መኪና ማንንም ብለው ነው አውርደኝሽ። እዚህ ጋር ፌስታሉን አትግደርደሪ፣ ተጠቀሚ። ያማል። ዳቁመው፣ መኪናውን አቁመው። እዚህ ጋር እንዴ ይራጂ እንዴ ማጣ አይደለ እንዳስተጣጣ ግማታ ጋይስ በእናታችሁ ቮካል እንስራ። ዶሮ ውሃ ጠምቶ ተንጋሎ ይጠጣል። ዶሮ ውሃ ጠምቶ ተንጋሎ ይጠጣል። ዋሉ ካደሩ መረሳት ይመጣል። ዋሉ ካደሩ መረሳት ይመጣል። አትጥፊ በብዙ ከልቤ እንዳትወጪ፣ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። ዶሮ አንቺ አታፍሪም እንዴ? ምን ሆናችሁ ነው? እስከ ዛሬ በእኛ እየተደበቀሽ ነው ያያችኋ ድምጿን። እኔ ድምጼ ነኝ ሲጀመር ቮካል ልስራ ነው እንጂ ድምጼ ነኝ እንዴ? ያነሳሳሽው አንቺ፣ ያስተኛሽውም አንቺ። ይሄ ዶሮ ድምጽ እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አሁን እማዬ አልበላኝም፣ አመለጥኩ ከኮንዶም እንዳመለጥከው። ታዲያ እኔ ምን ልርዳው? በአራራ ሰዓት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ ከኔ ጋር አትኑር። ለምን እማዬ? እኔ እኮ በጣም እኔ ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካ ውስጥ ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካ ውስጥ ከማስቀምጠው ገደሉ ውስጥ ጨምሮ ኖሮ ይሄን አይተርፍም ነበር። ና እስቲ ና፣ እዛ ገደሉ ጋር ማዋራ ነገር አለ። ና ቆይ ሰንዳባ ቆይ አንዴ። አንተ ልጅ ምንድነው? ቆይ ስራ የመላለስ የምትደውልኝ ትሰማለህ? 18 ሚሊዮን አሁን አስገባልኝ። ሄሎ ወይኔ የልጅ ስራውን ብቆ በአገባብ ልሰራ። ምንድነው? ቆይ በወሩ 4 ሚሊዮን አይደለም ከፍልልኝ። በቃ ስራውን በአገባብ ስራ ደሞ ማለት ነው። እቺ ያኔ ቀይ መኪና ያዩት የለችም ዲኤቱ አስያቺ አውበና ሶን ሊገዛ ብዬ 50 ብር ጎደለብኝ። ሄሎ ስማ ደግሞ ለብቻ ማለት ነው 200 ሺህ ብር ለብቻ ፈልጋለሁ። ለፀጉር ሰሪው ሊሰጣለት ነው። ይበቃዋል መሰል አባ አይበቃም? 200 ሺህ ብር ይበቃላ? እሺ በቃ ዝም ብለህ ላክልና እሱንም ትራንስፈር አድርግለት። እሺ አባቴ
ስራ በስራ 20 ብር ነው ግን ያዝኩት። ኧረ በጌታ